ጤና ይስጥልኝ ክቡራትና ክቡራን፣ ይህ በኢራንና በአሜሪካ መካከል ያለው ወቅታዊና እጅግ አሳሳቢ ውጥረት የምንዳሰስበት ልዩ የዜና እትማችን ነው። እስከ መጨረሻ አብራችሁን ቆዩ። በመካከለኛው ምስራቅ ያለው የጦርነት ዳመና አሁንም ሙሉ በሙሉ አልገፈፈም። የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የከፈተው ኦፕሬሽን ኢፒክ ፋር ወታደራዊ ግቦችን ማሳካቱን ቢገልጽም በሆርሙዝ የባህር ሰርጥ ላይ ያለው የንግድ እንቅስቃሴ ማስተዋወል ግን የዓለምን ኢኮኖሚ ያናወጠ ይገኛል። የወታደራዊ እንቅስቃሴ ዝርዝር ስንመለከት ባለፉት 2 ወራት አሜሪካና እስራኤል በጋራ በመሆን በኢራን የኒውክሌር መሰረተ ልማቶች እና የባህር ኃይሎች ይዞታዎች ላይ ተከታታይ ጥቃቶችን ሲፈጽሙ ቆይተዋል። ፕሬዝዳንት ትራምፕ በሰጡት መግለጫ የኢራን የአየር ኃይል እና የባህር ኃይል ክፉኛ መመታታቸውን ገልጸዋል። ሆኖም ግን የኢራን አብዮታዊ ዘበኛ IRGC አሁንም በከርሰ ምድር ውስጥ ባሉ ምስጢራዊ ቦታዎች ሆነው አጸፋዊ እርምጃዎችን እየወሰዱ መሆኑን ሪፖርቱ ይጠቁማል። በተለይም በአሜሪካ ኮማንዶች ላይ የሰነዘሩ ጥቃቶች እና የሰው አልባ አውሮፕላኖች እንቅስቃሴ ውጥረቱን አባብሶታል። ዲፕሎማሲያዊ ጥረቶችና የፓኪስታን ሚና ስንመለከት ጦርነቱ ወደ አውዳሚ ቀውስ ከመምራቱ በፊት በፓኪስታን አደራዳሪነት የተጀመረው የሰላም ንግግሮች አዲስ ተስፋ ፈጥረዋል። ዋሽንግተን የ14 ነጥብ የሰላም ስምምነት ሰነድ ለቴህራን አቅርባለች። ይሁን እንጂ የኢራን ባለስልጣናት ይህንን ሰነድ የአሜሪካ ፍላጎት ዝርዝር በማለት ውድቅ አድርጎታል። ኢራን በበኩሏ በሆርሙዝ ሰርጥ ላይ ያላትን ሉዓላዊነት እንዲከበር እና የተጣለበትን የኢኮኖሚ ማዕቀብ በአስቸኳይ እንዲነሳ ትጠይቃለች። የኢራን የውጭ ጉዳይ ሚኒስትር አሜሪካ ህልሟን ይዛ ትቀብራለች በሚል ጠንካራ ቃለ ምልልስ መስጣቱ የዲፕሎማሲ መንገድ አስቸጋሪ አድርጎታል። በዓለም አቀፍ ተጽዕኖና የነዳጅ ዋጋ ስንመለከት ይህ ቀውስ ከመካከለኛው ምስራቅ አልፎ በመላው ዓለም ላይ ጫና ፈጥሯል። የሆርሙዝ ሰርጥ ለሳምንት ተዘግቶ መቆየቱ በዓለም የነዳጅ ገበያ ላይ ከፍተኛ የዋጋ ጭማሪ አስከትሏል። እንደ አውሮፓውያን እና ኤዥያ ያሉ የኤነርጂ ጥገኛ ሀገራት ከፍተኛ ስጋት ላይ ናቸው። ኢትዮጵያን ጨምሮ የአፍሪካ ሀገራትም በነዳጅ ዋጋ መናር ምክንያት የኑሮ ውድነት ጫና እየፈጠረባቸው ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የኢራን አገዛዝ እስካልተቀየረ እና የኒውክሌር ስጋት እስካልተወገደ ድረስ ጦርነቱን አያበቃም በሚል አቋማቸውን በድጋሚ አረጋግጠዋል። መጠቃለያ ሲያደርግ በመጪዎቹ ቀናት የሚደረግ የዲፕሎማሲ ውይይቶች የቀጠናውን ዕጣ ፈንታ ይወስናል። ዓለም አቀፍ ማህበረሰቡ ሁለቱ ወገኖች ወደ ጠረጴዛ ዙሪያ እንዲመጡ ጥሪ እያቀረበ ነው። አሜሪካ በያዘችው ፕሮጀክት ፍሪደም እና የኢራን በሚተከተለው የጽናት መንገድ መካከል ያለው ልዩነት ሰጣ ገባ የቀጠና ሰላም አጠራጣሪ ሆኖ ቀጥሏል። የዛሬ የዜና እትማችን በዚህ ያበቃን። ስላዳመጣችሁ እናመሰግናለን።